ጋይስ እንዴት ናችሁ? ዛሬ ስለ አታችመንት ስታይል እንነጋገራለን ማለት ነው። 4 አይነት አታችመንት ስታይል አለ። እነሱ ደግሞ እነግራችኋለሁ። እናንተ ራሳችሁን ለመገምገም በደንብ አድርጎ ይረዳችኋል። የቱ ጋር ነው ያለው፣ የትኛው ነው ችግር ያለብኝ የሚለውን ለማወቅ በጣም አድርጎ ይጠቅማችኋል። አታችመንት ስታይል ማለት ስናድግ ቻይልድ ትራውማ ላይ የሚኖርብን ኬዞች ካሉ ወይም አስተዳደጋችን ምን እንደሚመስል ለማሳየት ይረዳናል። ከእንደገና በግንኙነት ውስጥ በሪሌሽንሺፕ ወይም በፓርትነር በትዳር አጋሮች ውስጥ የምታሳልፉትን ወይም የምታሳዩትን አታችመንት ስታይል ወይም ግንኙነታችሁ ምን እንደሚመስል ለማወቅ በደንብ አድርጎ ይረዳችኋል ማለት ነው። አንደኛው ሴኩርድ ነው። ሴኩርድ የመወደድ የመፈቀር ጥያቄ የሌለባቸው ናቸው። እንደሚወደዱ እንደሚፈቀሩ ትሪት እንደሚደረጉ የሚያምኑና የሚቀበሉ አይነት ሰዎች ናቸው። ስለዚህ እነዚህ ሰዎች ሲያድጉ በጣም ብቁ ሆነው እንደሚወደዱ እንደሚፈቀሩ እየተነገሩ በራሳቸው በቂ እንደሆኑ እየተነገራቸው ያደጉ ሰዎች ናቸው። ስለዚህ በግንኙነት ውስጥ በጣም ደስተኛ የሚያደርጉ ናቸው። እነሱም ደስተኛ የሚሆኑ ናቸው። ችግር የለባቸውም። አይወዱኝ ይሆን፣ ይጠሉኝ ይሆን፣ አያከብሩኝ ይሆን፣ አያፈቅሩኝ ይሆን የሚል ጥያቄ የለባቸውም እና እሱ ሴኩርድ አታችመንት ስታይል ይባላል ማለት ነው። ሁለተኛ አንክሸስ ነው። አንክሸስ በግንኙነት ውስጥ የመተው የመጣል የመፈራት በሌላ የመቀየር ፍራቻ አለባቸው። ስለዚህ በግንኙነት ውስጥ ባላቸው ነገር ብተውስ፣ ብጣልስ፣ ብረሳስ፣ በሌላ ብቀየርስ የሚል ሀሳብ የሚያጠነጥንባቸው ናቸው። ስለዛ ደግሞ በጣም ቀናተኞች ናቸው። ለምን እንዲያረግሽ፣ ለምን እንዲያረግ፣ ለምን እንዲወጣ፣ ለምን እንዲለበስ፣ ለምን እንዲያረግ ይሄ በቃ ስለዚህ ቅናታቸው ኦቨር ይሆናል። የመተው ፍራቻ ስላላቸው ከዛ ስጋት የመጣ ማለት ነው። ይሄኛው ሁለተኛው አታችመንት ስታይል ነው ማለት ነው። ሶስተኛው አቮይዳንት ነው። አቮይዳንት ራሳቸው ምን እንደሚፈልጉ ማያውቁም፣ ለመረዳትም ለማወቅም ይቸገራሉ ማለት ነው። ሰዎችን ለመረዳት የሚቸገሩ ናቸው። ስሜታቸው፣ ፍላጎታቸው ምን እንደሆነ ማወቅ ይከብዳቸዋል። የውስጣቸውን ስሜት መረዳት ያቅታቸዋል ማለት ነው። ስለዚህ አቮይዳንት ናቸው። ትረስት ኢሹ አለባቸው። የማመን ግንኙነት ውስጥ የማመን የመፍራት ሀሳባቸውን፣ ስሜታቸውን፣ የልባቸውን ነገር ዝርዝር አድርጎ የማስረዳት የመግለጽ ነገር አይኖራቸውም። ትረስት ኢሹ ስላለባቸው ማለት ነው። ይሄኛውን ሶስተኛው አታችመንት ስታይል ነው። አራተኛ ዲስኦርጋናይዜሽን ነው። ዲስኦርጋናይዜሽን ላይክ ግንኙነት ውስጥ ወይም የሆነ ሪሌሽንሽፕ መግባት ይፈልጋሉ፣ ነገር ግን በራሳቸው እርግጠኛ አይደሉም። ያንን ግንኙነት መፈለጋቸውን ራሱ እርግጠኛ አይደሉም። ምን እንደሚፈልጉ ማያውቁም። ዲስኦርጋናይዝድ ናቸው። እርግጠኛ ነኝ ይሄን መፈለጊ ዛሬ ቢፈልጉ ለነገ ሀሳብ ቀይረው ልታገኟቸው የምትችሉ ናቸው። በራሳቸው ያን ያክል ምን እንደሚፈልጉ ክሊርሊ ማወቅ የሚያዳግታቸውና የሚያቀታቸው ሰዎች ናቸው። አራቱም አታችመንት ስታይል ሆኖ አስተዳደጋችን ጋር በጣም ወሳኝ ናቸው። ስናድግ በቂ ፍቅር በቂ መውደድ እየተሰጠን ካደግን ሰዎች ይጠሉኛል፣ ሰዎች አይፈልጉኝም፣ ይፈሩኛል ምናምን የመሳሰሉትን ነገር ምክንያት እየደረደርን ራሳችን አንገድበን ማለት ነው። ሁሉም የአስተዳደግ ውጤቶች ናቸው። ስለዚህ እናንተ የትኛው አታችመንት ስታይል ያላችሁ ኢንቦክስ አድርጉልኝ፣ አይዋለው። ጥያቄ ካላችሁ በዛው ኢንቦክስ አድርጉልኝ፣ መልስላችኋለሁ። ከዛ ውጭ ደግሞ አዳልት ሆነን እያለ ወይም ልጆቻችን እንዴት አይነት አታችመንት ስታይል ነው እንዲኖራቸው የምናደርገው የሚለውን ለእናንተ ልተውላችሁ። እንደኔ አስተዳደግ መሆን አለበት ብዬ የማስበው ሴኩርድ ነው። እንደሚወደዱ እንደሚፈቀሩ የሚያምኑ በራሳቸው ፉልፊልመንት ያላቸው ሰልፍ ኮንፊደንስ ያላቸው ልጆች ማሳደግ በጣም አሪፍ ጥሩ አታችመንት ስታይል እንዲኖራቸው ለራሳቸውም ሆነ ለፓርትነራቸው ደስ የሚል ይሆናል ማለት ነው። እኔ ልዩ ጋሻው ነኝ፣ ፕሮፌሽናል ሳይኮሎጂስት ኤንድ ሳይኮቴራፒስት። ለምትከታተሉኝ ከልብ አድርጌ አመሰግናለሁ። ሀቢ ጉዳይ ባይ